አባቴ ብሩካኖች ዛሬ በዚህ ማለዳ ላይ የማስተላልፈው አንድ ቃል አለኝ። ይህም ማቴዎስ 6:6 ላይ ያለውን እግዚአብሔርን ቃል ነው። እንደዚህ ይላል። ስለምን እንደሚናገር ብታውቁ ስለ ጸሎት ሰውና እግዚአብሔር የሚገናኝበት መስመር አይታችኋል። እያንዳንዳችን ከእግዚአብሔር ጋር ስንጸልይ መልስን እንቀበላለን እና በሰው በኩል አይደለም። ጸሎት እያንዳንዳችን ከእግዚአብሔር ጋር የምንገናኝበት መንገድ ነውና እንደዚህ ይላል ማቴዎስ 6:6 ላይ ወደ እልፍኝ ግባ፣ መዝጊያህን ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህ በግልጽ ይከፍልሃል ይላል። ጸሎት መልስ አለው። ያው እግዚአብሔር ምስክሬ ነው። ስትፈሩ፣ ስትደናገጡ፣ የሆነ ምክንያታዊ ነገር ሲመጣባችሁ፣ ህመም ቢሆን፣ የተዘጋ በር ቢሆን፣ የቆየ ነገር ቢሆን፣ ያው እግዚአብሔር ምስክሬ ነው። ዝጉና ጸልዩ፣ ግድ የላችሁም። ከእግዚአብሔር ጋር ተገናኙ። እስቲ እግዚአብሔር ያው ይሰማናል። እግዚአብሔር እንደ ቃሉ የሆነውን ጸሎት ምላሽን ይሰጣል እና ሁልጊዜ እግዚአብሔር ምን ይፈልጋል ከኛ ስትሉ ጸሎትን እንድንጸልይ እንደየት ስትሉ እንደ እግዚአብሔር ቃል ስንጸልይ እግዚአብሔር ምን ይለናል ስትሉ በመልስ ይመጣል፣ ያስገርመናል። የጸሎትን ኃይል እንዴት አድርገን እንደምንቀበል እግዚአብሔር በቃል ውስጥ ይናገረናል። ኢየሱስ ክርስቶስ ጌታ ነው። መጸለይ ያለብን እናንተ የእግዚአብሔር ሰዎች ካልጸለይን ምንም አቅም የለንም እና እኔ በቃ አበረታታችኋለሁ እንድትጸልዩ። እንደዚህ ይላል እዚህ ላይም ልክ ሉቃስ ምዕራፍ 3:21 አካባቢ ስትሄዱ ህዝቡ ሁሉ ከተጠመቀ በኋላ ኢየሱስ ደግሞ ተጠመቀ። ሲጸልይም ሰማይ ተከፍቶ መንፈስ ቅዱስ በአካል መልክ እንደ እርግብ በእሱ ላይ ወረደ። የምወደው ልጄ አንተ ነህ፣ የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅ ከሰማይ መጣ ይላል። አይታችኋል? ሰማይ እንዲከፈት ምን ያስፈልጋል ስትሉ ጸሎት። ያው እግዚአብሔር ምስክሬ ነው። ጸልዩና እግዚአብሔርን ከፊት አስቀድሙት። እስቲ እግዚአብሔር ከፊት ሲቀድምላችሁ ነገራችሁ በሙሉ ያማረ ነው የሚሆነው። ጸሎት የሚገርማችሁ መልአክ ከእናንተ ፊት እንኳን እንዲወጣና ጉዳያችሁ እንዲፈጸም የሚያደርግ ያው እግዚአብሔር ምስክሬ ነው። እስቲ ጸልዩ፣ በልሳን ድብን አድርጋችሁ ጸልዩ። ሁል ጊዜ ወደ አንድ ቦታ ላይ ወደሚያስጨንቃችሁ ቦታ ላይ ግራ ወደሚያጋባችሁ ቦታ ላይ እስቲ ጌታ ሆይ ሞገስ ሁነኝ በሉና ማለዳ ተነሱና በልሳን ጸልዩ። በልሳን የሚጸልይ ከእግዚአብሔር ጋር ምስጢር ነው የሚያወራው። ስለዚህ ድብን አድርጋችሁ ጸልዩ። ካልጸለያችሁ በስተቀር ክርስቶስ ምስክሬ ነው በጣም ህይወታችሁ ክፍተት ይኖረዋል። የጸሎትን ህይወት አዳብሩ። በጸሎት የማይሰራ ስራ የለም። እናንተ በጸሎት እኮ ጦርነት የሚያክል ነገር እኮ ይበርዳል። በጸሎት እኮ ረሃብ የሚያክል ነገር እኮ ረሃብ ከምድር ላይ ሁሉ ይጠረጋል። በጸሎት እኮ የታሰሩ ሰዎች ይፈታሉ። አይታችኋል? እነ ጴጥሮስ መልአክ ተልኮ ከእስር ቤት እስኪያስወጣቸው ድረስ ህልም እስኪመስላቸው ድረስ አይታችኋል? ያዕቆብን የገደሉ ጴጥሮስን ለመግደል አቅደው ባሉበት ግን እነ ማርታ ምን ይሉ ነበረ? እነ ማርያም ምን ያደርጉ ነበረ? እነ ማርያም በርትተው ይጸልዩ ነበረ። ስለዚህ ለጴጥሮስ መልአክ እስኪላክለትና መልአክ ገብቶ አይታችኋል? ያሰሩትን ሰዎች ሁሉ አደንዝዞ አሳውሮ እንቅልፍ ለቆባቸው ይመስለኛል። ጴጥሮስ ራሱ ተፈቶ እኮ አደባባይ ሲወጣ ህልም ይመስለው ነበረ። ጸሎት ኃይል አለው ወገኖቼ፣ ጸሎት ኃይል አለው። ለዚህ ነው ኃይልን ለመቀበል አለ ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ ብሎ ለራሱ ደቀ መዛሙርቶች እግዚአብሔር ወይም ኢየሱስ ክርስቶስ ህግን የሰጣቸው ኃይል እንዲቀበሉ ነው፣ ኃይል እንዲሞሉ ነው። ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ ሲል እነሱ በጾምና በጸሎት ነው የጀመሩት። አይታችኋል? ጸሎት ምን አይነት ኃይል እንዳለው አይታችኋል? ምሪትን በሰጣቸው ወደ ጸሎት ዓለም ሲሄዱ ጴጥሮስና ዮሐንስ አይታችኋል? እየጸለዩ ሳሉ በቤተ መቅደስ ደጃፍ ላይ ብዙ ዓመት ያስቆጠረ ሰው ባገኙት ጊዜ አሁን ብርና ወርቅ የለም። ለምን? ወደ ጸሎት ለመምጣት ምን ያስፈልጋል? የድሮ ልምምዳቸውን፣ የድሮ ስራቸውን፣ የድሮ ውጣ ውረዳቸውን መጣል ነበረባቸው። ራሳቸውን ለእግዚአብሔር ዓለም ክፍት አድርገው በጸለዩ ጊዜ አይታችኋል? ኃይል ተቀበሉ ይላል። ስለዚህ ዛሬ ምንድን ነው ያለን አሉ? ብርና ወርቅ የለም።
ያለን ኢየሱስ ነው። ስለዚህ ለዘመናት ያሰረህ ነገር ዛሬ ተፈታ፣ ተነስና ተመላለስ አሉት። አይታችኋል? ጸሎት ያው እግዚአብሔር ምስክሬ ነው ከፈውስ በላይ ያደርገናል። ከፈውስ ከስጋ ፈውስ በላይ የሚጸልይ ሰው አይፈራም። ዓለሙን የለየ ነው። የዘላለም ዓለሙን የለየ ሰው ነው የጸሎት ሰው። የምድሩን አይሰማም፣ የምድሩን ያስንቀዋል። ጸልዩ፣ በር ይከፈታል። ጸልዩ። ለዘመናት የቆየ ነገራችሁ የሚፈታው በጸሎት ነው። ቁልፉ ነው ጸሎት። በኢየሱስም አደፋፍራችኋለሁ። ከዓለም ጫፍ እስከ ዓለም ጫፍ ያላችሁ፣ በተለይ በአገልግሎት ውስጥም ያላችሁ፣ ወይም የክርስቶስ ኢየሱስ ተከታይ የሆናችሁ፣ ወይም ደግሞ ሕያው እግዚአብሔር ምስክሬ ነው ለሰው ዘር በሙሉ ጸሎት ያስፈልጋል። ተባረኩልኝ። እግዚአብሔር ከእናንተ ጋር ይሁን። በጌታ በኢየሱስ ክርስቶስ ስም ጸልያለሁ።